ቦታ ላይ አላህ መውጁድ ቢላ መካን ሚል ያሳየኝ ሰው እኔ ስልክ ገዝቼ ሰጠዋል። ቆንጆ ስልክ አገር ቤትም ካለ ገዝቼ እኔ በአካውንቱ ገንዘብ አስገባለታለሁ። እዚህ ካለ ደግሞ በመሽዋር አስልክለታለሁ ያለበት ድረስ የታክሲም ከፍዬ እኔ ወላሂ። አንድ ሰለፍ አሳዩን እስኪ አላህ መውጁድ ቢላ መካን ያለ አንድ ቁርአን አሳዩን፣ አንድ ሐዲስ አሳዩን። በቃ ከዚህ ሁሉ የቁርአን አያ፣ ከዚህ ሁሉ የነብዩ ሐዲስ፣ ከዚህ ሁሉ 100 ሰለፍ አንድ አሳዩን። አንድ ሁለት ሶስትም አንጠይቃችሁ አብሽር እንዳትቸገሩብን፣ እንዳይደክማችሁ፣ ውሃ እንዳይጠማችሁ፣ ሁለት ሶስት አንጠይቃችሁ። አንድ መውጁዱን ቢላ መካን ያለ አሳዩን። ያላ በቃ ተሐዲ ነው። ግቡና አህባሾች በሩ ተራው እናንተ ነው። ተራው እናንተ ነው። ግቡ አሳዩን። በቃ አንድ አቂዳችሁ እምነታችሁ ማለት ነው ባጭሩ መውጁዱን ቢላ መካን ነው እምነታችሁ። እስኪ እምነታችሁን አሳዩኝና በቁርአን በሐዲስ ሰለፎች የሚያውቁት ከሆነ አሳዩኝና ልሸልማችሁ ነኝ። ወይ ደግሞ መጤ ነው እምነታችሁ ማለት ነው እወቁ። ወይ ደግሞ እምነታችሁ ምንድነው? መጤ ፈላስፋዎች የፈለሰፉት ሰለፎች ማያውቁት፣ ሰሃቦች ማያውቁት፣ ቁርአኑ ማያውቀው፣ ሐዲሱ ማያውቀው፣ ሙስሊሞች ማያውቁት ፍልስፍናን ይዛችሁ የመጣችሁት እወቁ። ላ አራራር ተው እንጂ ይሄማ ጀነት የሚያስገባው መንገድ ይሄ ነው። ማሻአላህ አሳየና። ታዲያ ማን ነው ይሄን? ስለዚህ ከዚህ ቤት የነበሩ ሰለፎች በጠቅላላ ጀሃነም ናቸው። ከዚህ ቤት የነበሩ ሰሃቦች ሰለፎች በጠቅላላ ወደ ጀሃነም ናቸው። እናንተ ብቻ ወደ ጀነት። ማሻአላህ እናንተ ብቻ ጫት ቁጭ ብላችሁ ተሰብስባችሁ የምትቀሙት ፉቃራዎቹ ወደ ጀነት ናችሁ። ሌላው ያ ሁሉ ሰሃባ ወደ ጀሃነም ነው የሚወርደው። አይ ሰሃቦች ይሄንን አጽድቀዋል። ግባና አሳየኝ። ማሻአላህ ያላ ግቡ። እኔ እየሳብኩ ነው። አይዋ ግባ። በቃ ተከታተሉ። ይሄው ማሻአላህ አህባሽ ነኝ ብሏል፣ ገብቷል፣ ሊያሳየኝ ነው። እንግዲህ ሽልማቱን ሊወስድ ነው። ማሻአላህ ታብታብ አድርጉ፣ እናንተ ታብታብ አድርጉ ኢንሻአላህ። እሺ ሰላም የማን ናት? ሰላም አለይኩም። ሰላም ያልኩህ ለአንተ ነው። ሰላም ያልኩህ ለአንተ። ሰላም አለይኩም አልልም እኔ። እሺ ክፈች። ያላ አሁን ክፈችሽ፣ ቶሎ ክፈች። ላሳየ ምከፍተው ሳይሆን ማለት ነው። ክፈች። ቅድም የተናገርከው የገባሽው ልትከፍቺ ነው። ቅድም የተናገርከው ልመልስልክ። እሺ መጀመሪያ መውጁዱን ቢላ መካን የሚለውን ክፈችልና ከዛ ትመልሻለሽ። ክፈች። መውጁድን ብላ መካን እመልስልሃለሁ ወላ አሳይሃለሁ፣ ችግር የለውም። ግን መጀመሪያ እኔ የምጠይቀው ጥያቄ ስላለብኝ የምጠይቀው ጥያቄ አለብኝ። ቆይ ጥያቄ መልስልኝ። ቆይ ሰብር አድርጊ። ቆይ ትንሽ ረጋ በይ እስኪ። ቆይ ውሃ አጠገብሽ ነው። እኔ ሰብር አደርጋለሁ፣ ችግር የለውም። ቆይ ሰብር አድርጊ። አንተ የምታወራው ነገር ማለት ነው። ቆይ ላስረዳህ እኔ። እሺ አጠር አድርጊ። አንተ የምታወራው ነገር ማንም ሰው አያባሳጭም። ገባ? እሺ እንዳታረዝሚ፣ አጠር አድርገሽ ተናገሪ። እሺ አጠር አድርገን እናገር። እሺ አህባሽሽ እያልክ በመጀመሪያ ደረጃ ስማቸው አታጥፋም። ገባ? ከዛ ደግሞ አላህ ስብሓነሁ ወተዓላ ከዓርሽ በላይ ነው እያልክ ነው። ገባ? እሺ ቁርአኑን ያለው አርህማኑ አላ ዓርሽ እስተዋ። እኔ አይደለሁም ሰሃቢቶች ነው ያሉት። እነ ዘይነብ ቢንት ጃሽ ረሱል ዓለይሂ ሰላቱ ወሰላም የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ቁርአኑ አርህማኑ አላ ዓርሽ እስተዋ አሚንቱም መን ፊስ ሰማ። እንደዚሁ ደግሞ እነ አብዱላህ ብን መስዑድ ወልዓርሹ ፈውቀል ማኢ ወላሁ ፈውቀል ዓርሽ። መጀመሪያ ተጠይቀህና ማለት ነው والله فوق العرش እና አብዱላህ ብን መስዑድ እኮ ነው ያሉት። እኔ አይደለሁም ያልኩት። ቆይ ዝም ብለህ አትዘባረቅ። መጀመሪያ ልጠይቅልህ በስነ ስርዓት መልስ። እኔ ደግሞ በስነ ስርዓት እጠይቅሃለሁ። እሺ መጠየቅ ነው የምፈልገው፣ አንተ ደግሞ በስነ ስርዓት መልስ። እሺ አላህ Subhanahu Wa Ta'ala ዓርሽ ሳይፈጥር የት ነበረ? ይሄ መልስልኝ መጀመሪያ። አላሁ አለም። እኛ እናውቅ መጀመሪያ ማለት ነው። እኛ እናውቅ። አላሁ አለም ልትል አትችልም። ምክንያቱም አላህ Subhanahu Wa Ta'ala መጀመሪያ ዓርሽ መጀመሪያ ቆይ ልጠይቅህ ማለት ነው። መጀመሪያ የምታወሪው ስለማን ነው? ሳይፈጥር ውሃ ፈጠረ። የምታወሪው ስለማን ነው? የምታወሪው ስለማን ነው? ስለ አላህ Subhanahu Wa Ta'ala። በቃ ስለ አላህ ስታወሪ ደግሞ በቁርአን በሐዲስ እንጂ ፍልስፍናሽን ዙባላ ውስጥ ጨምሪውና አንተ ደግሞ ማስረጃ ማስቀረብ አለብህ። አላቅም አትልም። ማስረጃ ማስቀረብ አለብህ። ቆይ መጀመሪያ ልጠይቅህ እኮ ነው። ምክንያቱም አሁን እኔ እቆያለሁ። ገባ? እኔ እኩል መልስልሽ ነው። አሁን ግን ረጋ በያ። አሁን ጊዜ ስጭኝ ልመልስልሽ። አውርቼ ልጨርስ። አላህ ዓርሽ አንተ እያወራህ ነበረ። ሁላችሁ ዝም በሉ። አላህ ዓርሽን ሳይፈጥር የት እንደነበረ እኛ አናውቅም። አውቃለሁ። መጀመሪያ እሺ ከቁርአንና ከሐዲስ መረጃ ስጭኝ።
የላ እኔ እሰጥሃለሁ። ምክንያቱም አላህ ሱብሓነሁ ወተዓላ ቀድም ነው ብለዋል። እኔ ቀድም ነኝ ሲል ደግሞ ማለት ነው መረጃም አስቀርብልሃለሁ። 13 የአላህ ሱብሓነሁ ወተዓላ ሲፈት አለ አይደለ? ቀድም የሚለው አለ። ቀድም ማለት ነው 13 ያደረገው የአላህ ሲፈት። ቆይ የአላህ ሲፈት 13 ብቻ ነው? ማን ያደረገው? ትክክለኛ መጀመሪያ እኔ ልንገርህ ስሙ አይደለም የአላህ ሲፈት 13 ነው የሚለው። ማን ነው የአላህ ሲፈት? ቁርአን ላይ ነገረን። የአላህ ሲፈት አላህ ይቆጣል አይቆጣም? ስለዚህ እኮ አይደለም ጠይቀህ ስለሚቆጣ ሁሉ ሰው ያውቃል። አላህ ይቆጣል በሚል አያምኑም። አያችሁ 13ን ቁጭ ሁሉ ሰው ያውቃል። ይሄ ቀላል ጥያቄ ነው። እኔ የምጠይቅህ ደግሞ ሌላ ነው የምጠይቅህ። አላህ 13 ነው የአላህ ሲፋ 13 ነው ያለው የፈጠረው ፍጡር ማን ነው? መጀመሪያ ነገር መልስልኝ። እሺ መጀመሪያ የፈጠረው ያለው ማን ነው? የአላህ ሲፋ 13 ብለሽ ገደብሽው። ማን ያለው እንደዚህ? የትኛው ሐዲስ ነው? የትኛው ቁርአን 13 ነው የሚለው? አሳየኝ። የአላህ ሲፈት የአላህ ሱብሓነሁ ወተዓላ ሲፈት 13 አይደለም። የት አገኘሽው? 13 ነው የሚለው። እስኪ ከፍተን እንየው። ምን ሱራ ላይ ነው ያገኘሽው? 13 ናቸው የአላህ ሲፋዎች የሚለውን ከየት ነው ያገኘሽው? እሺ ቀድም የሚለው አታውቅም? አላህ ሱብሓነሁ ወተዓላ ቀድም ሆኖ አንተ ቁርአን ላይ የለም። እህቴ አድምጪኝ። እህቴ አንቺ እንኳን ሰላም አለይኩም አለናችሁ ብለሻል። ግን አድምጪኝ። መጀመሪያ እኮ በግልጽ አልመለስክልኝም። እኔ የምጠይቅህ ነገር በግልጽ መልስልኝና ከዛ ደግሞ መጀመሪያ አስቀርብልሃለሁ። ችግር የለውም። መጀመሪያ አንቺ ምን አልሽ መሰለሽ? ሰላም አለይኩም አለልህም ችግር አትበይኝ። ግን የአላህ ሲፈት 13 ነው የሚለውን ከየት አገኘሽው? እስኪ የትኛው ሐዲስ ነው? የትኛው ቁርአን ነው? የትኛው ሰለፍ ነው? ማን ነው ይሄን የተናገረው? እስኪ እሱ ደግሞ ማለት ነው እሱ ደግሞ ቁርአን ስላለ ችግር የለውም። ይሄ ማለት ነው እኮ ምን ላይ እሺ ከፍቼ ነው ይሄው ቁል ወላሁ አሐድ ላይ ነው። ቁል አውዙ ቢረቢል ፈለቅ ላይ ምን ላይ ነው ያገኘሽው? ተውሂድ አለ። መጀመሪያ ተውሂድ ቀርተሃል አንተ። ስለ ተውሂድ 13 ነው ያልሽው የአላህ ሲፋ ማን ነው የነገርሽ 13 ነው ብሎ? እኔ የምጠይቅህ ደግሞ መልስልኝ መጀመሪያ። እኔ እኮ ማለት ነው የአላህ ሱብሓነሁ ወተዓላ ደምስስ አይደለም ስለሌላው እኮ 13 ብቻ አይደለም የአላህ ሲፋዎች ብዙ ናቸው። እኔ ደግሞ 13 ብቻ ነው አይደለም ያልኩ። ከ13 እነዚህ ለሐላቸው አሉ አይደለም አልሰማዕ አልበስር ስለዚህ እነዚህ ማለት ነው 13 ብቻ አይደለም አይደል? ከነዚህ 13 ብቻ ናቸው ብያለሁ። ሌላ ሲፈታ ነው ሌላ 13 ናቸው እያልሽኝ እኮ ነው። እስካሁን ድረስ 13 ናቸው ብለሽ ስትከራከሪ ነበር። አሁን ደግሞ ተመለሽ ወደኋላ። ተመለሽ አይደለም እነዚህ አሁን አልሰማዕ አልበስር ያሉ ስንት ናቸው? አንተ ብዙ ናቸው። እኔ 13 አላልኩም። አንቺ ነሽ እኮ አንዳንዶቻችሁ 7 ትላላችሁ፣ አንዳንዶቻችሁ 13 ትላላችሁ፣ አንዳንዶቻችሁ 12 የአላህን ሲፋ ማን ነው መጀመሪያ የምጠይቅላችሁ? እኔ ደግሞ መጀመሪያ የምጠይቅህ ነገር አወል ሸይ መልስልኝ። አላህ ሱብሓነሁ ወተዓላ ቀድም ነው ወይስ አይደለም? እኔ ሙስሊም ከኦርቶዶክሶች በጣም የሚያስገርመኝ ነገር ምን እንደሆነ ታውቃለህ? የተለያየ ውድ የተባለ ስጦታ ልትሰጧቸው ትችላላችሁ። እንደ ስዕል አድኑ፣ ግን ለእነሱ ውድ ስጦታ ወላሂ ትመቹኛላችሁ። የዋሃቢያ ደሊል ቁርአንና ሐዲስ፣ የኛ ደሊል ችግር የለም እና ሞጮህ። ለምን ካላችሁ ለምሳሌ እኛ መውሊድ ቢድዓቱን ሐሰና እንላለን። እነሱ ደግሞ በምን አወቅ ነው ቢድዓቱን ሐሰና መሆኑ በምን አወቅ ነው ይላሉ። ከቁርአን መውሊድ አክብሩ የሚል የለም። ከሐዲስ መውሊድ አክብሩ የሚል የለም። ከሰሓባ መውሊድ አክብሩ ያለ የለም፣ ያከበረማ የለም። ከአይማ አቡ ሐኒፋ ወማሊክ ወሻፊዒ ወአሕመድ አላከበሩም፣ አላዘዙም። እና ከየት እናመጣለን? አይ ችግር የለም እንላለን እና እንጮኻለን። ደሊላችን ይሄ ነው። ሁለተኛ ስንላቸው ነቢዩና ዓለይሂ ሰላቱ ወሰላም ሰኞ ቀን ሲጦሙ ለምንድን ነው የምትጦሙ ሲጠየቁ ይሄኛው ቀን እኮ የተወለድኩበት ቀን ነው ብለዋልና እኛ ደግሞ መክበር እንችላለን እንላለን። እና ረሱል ሰለላሁ ዐለይሂ ወሰለም በሲያም ስላከበሩት እናንተ በሲያም አክብሩት ይላሉ። አይ ምንም ችግር የለም እየበላን እየጠጣን እናክብረዋለን እንላለን። እና የአንድ ነገር ክብረቱ ምንድን ነው? በሲያም ከሆነ በሲያም ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት፣ በመብላት ከሆነ በመብላት ነው። እና ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት ነው ምናድርግ ያለ ሰው በምን ይጣላል?
እና ትልቅ ነገር እኔ የፈለኩት ምንድነው እኔ ችግር የለም እያልኩ መውሊድ አክብራለሁ ግን ወሃቢያ ቁርአንና ሐዲስ ያዙት ለምንድን ነው የምንጠላቸው ለወሃቢያ መንካት ማለት ቁርአንና ሐዲስ መንካት ማለት ነው وما علينا إلا البلاغ المبين